ሰላም እንደምን ቆያችሁ ውድ የቻናሌ ቤተሰቦች። ዛሬ ለተማሪ ለሰራተኛ እንዲሁም ለማንኛውም ሰው የሚሆነውን የፀጉር አያያዝ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬ ተስፋ አደርጋለሁ። አሁን ማሳያችሁ የፀጉር አያያዝ ለሉጫ ፀጉር፣ ለከርዳዳ፣ ለከርል እንዲሁም አጠር ላሉ ፀጉሮችም የሚሆን አያያዞችን አንድ ባንድ እናያለን። አብራችሁን ቆዩ። በመጀመሪያም ለሉጫ ፀጉር የሚሆኑትን አያያዞች እናያለን። ሉጫ ፀጉር ለማበጠርም ሆነ ለመሰራት በጣም አመቺ ቢሆንም አንዳንድ ጊዜ ምን አይነት ስታይል ብንሰራ ወይም እንዴት ብናስይዝ ያምርብናል ብለን እንጨነቃለን። እሺ የመጀመሪያው ከእርግብግቢታችሁ ትንሽ ዝቅ ብላችሁ ሙሉ በሙሉ ወደ ጎን ማካፈል። ያካፈላችሁትን ፀጉር ፊት ለፊት ያለውን ታስቀሩትና ከኋላ በኩል የቀረውን ፀጉር ትንሽ ወደ ላይ ከፍ አድርጋችሁ ታስይዙታላችሁ ማለት ነው። ከዛም ፊት ለፊት የቀረውን ፀጉር ለሁለት እኩል ቦታ ማካፈል። ከዛም በኋላ ትንሽዬ ፀጉር እንደዚህ መሃል ላይ ታስቀራላችሁ ማለት ነው። ከዛ ወደ ጎን ያካፈላችሁትን ፀጉር በሁለቱም በኩል ጥብቅ አድርጋችሁ ወደ ኋላ ታስይዙታላችሁ ማለት ነው። ከዛ መሃል ላይ የቀረውን ፀጉር እያካፈላችሁ በትንሹ በስሱ እያካፈላችሁ እርስ በእርስ እያጠላለፋችሁ ወይም ዝግዛግ እየሰራችሁ ጥብቅ አድርጋችሁ ማስያዝ። ከዛም ፀጉራችሁ እንዲተኛ ወይም እጥፍ እንዲል ከፈለጋችሁ ጭቃ ቅባት ወይም ጄል ወይም ሬት ካላችሁ ሬት መጠቀም ትችላላችሁ ማለት ነው። እንደዛ አርጋችሁ እንዲህ የሚያምር የፀጉር አያያዝ በቀላሉ ማስያዝ ትችላላችሁ። ሁለተኛው ይህንን የፀጉር አያያዝ ለማስያዝ ግዴታ ፀጉራችሁን መታጠብ አለባችሁ። ምክንያቱም የፀጉራችሁ ቆዳ በደንብ ጥርት ብሎ መታየት አለበት። ከታጠባችሁ በኋላ ፀጉራችሁን መሃል አናታችሁ ላይ በዝግዛግ ማካፈል። ከዛም በኋላ ወደ ታች ጥብቅ አድርጋችሁ ማስያዝ። ከዛም ፀጉራችሁን ጄል ወይም ሬት ወይም ጭቃ ቅባትን በመጠቀም መለጠፍ ማለት ነው። የተሰባበረ ፀጉር እንዳይኖር ፀጉራችሁን በጄል ወይም በጭቃ ቅባት እንዲሁም ሬትን በመቀባት ወደ ታች መለጠፍ ትችላላችሁ። ቤቢ ሄር ማውጣት ከፈለጋችሁ ቤቢ ሄርም እንደዚሁ ማውጣት ትችላላችሁ። እንደዚህ አስይዛችሁ ቀኑን ሙሉ ቆንጆ ናችሁ ማለት ትችላላችሁ። ሶስተኛ የማሳያችሁ የፀጉር አያያዝ ለሰራተኛ ይሆናል ብዬ አላስብም። ሰራተኞችም ከወደዳችሁት ማድረግ ትችላላችሁ። ግን ይሄ ሞር ለግቢ ተማሪዎች ወይም ለሃይስኩል ተማሪዎች የሚሆን የፀጉር አያያዝ ነው። ፊት ለፊቱን ወደ ታች ትሰሩታላችሁ። ከኋላ ያለውን ፀጉር ደግሞ ወደ ላይ ማስያዝ ማለት ነው። እና ፊት ለፊቱ ይበልጥ እንዲያምር ቤቢ ሄር ብታወጡ ይበልጥ ይመከራል። እናም ፀጉራችሁን በራሳችሁ መስራት የማትችሉ ከሆነ ፊት ለፊት ያለውን ፀጉር አጠገባችሁ ባለው ሰው መሰራት ትችላላችሁ ማለት ነው። ተሰርታችሁ ስትጨርሱትም ይሄንን ይመስላል። አራተኛ የማሳያችሁ የፀጉር አያያዝ ፀጉራችሁ ሉጫ ሆኖ ብዛት ካለው በጣም የሚያምር የፀጉር አያያዝ ነው እና ስቴፕ ባይ ስቴፕ እየተከታተላችሁ እንደዚህ ፀጉራችሁን በአማራ ሁኔታ ማስያዝና ቆንጆ መሆን ትችላላችሁ። ሄይ ፀጉሬ እንዴት እንዳደረኩት ላሳያችሁ። ዝግዛግ ነው የከፈልኩት ቅድሚያ እና ሁለቴ ብቻ ነው የምከፍለው ማለት ነው። ከዛ ፊት ለፊቱን እንደዚህ ብቻውን ከጀርባው ጋር ለያየሁት ሰፕሬት አደረኩት ማለት ነው። ከዛ ከጀርባ ያለው በና አደረኩት እና ካስያዝኩት በኋላ እኔ ባንሳሲዝ የመጨረሻውን ሙሉ በሙሉ አላስወጣውም። እንደዚህ መሃል ላይ ያስቀረውና በኑን ከጀርባ ማድረጊ ከርሉ ከጀርባም ከፊትም እንዲኖር አድርጋለሁ። ከዛ ሁለት ፒስ ከጀርባ አወጣሁኝና በኢኮ በደንብ ስሊክ ካደረኩት በኋላ ሻቂዎች አደረኩኝ ማለት ነው። ከዛ ያቀሩትን ፊት ለፊት ያሉትን ፒሶች በውሃና በተልባ ከርል አደረኳቸው። ከ10 ቤቢ ሄር ማውጣት ጀመርኩኝ። ከቤቢ ሄር በኋላ ያ ተዘጋጅቼ የመጣው ይመስላል። ይሄኛው አምስተኛ የማሳያችሁ የፀጉር አያያዝ ደግሞ ለሉጫ ፀጉር ሳይሆን ለማንኛውም የፀጉር አይነት የሚሆን ነው። ለረጅም ለአጭሩ ጫፉን ጠቅልላችሁም ሆነ ጫፉን ለቃችሁ ማስያዝ ትችላላችሁ። በጣም ቀላሉ የፀጉር አያያዝ ከሁሉም ይሄኛው ነው።
ስድስተኛው የጸጉር አያያዝ ደግሞ ፓስትራ ተሰርታችሁ ኦር ካውያ ተሰርታችሁ ብታስይዙት ሞር የበለጠ ያምራል። እናም ታጥባችሁም እንደዚህ ማስያዝ ትችላላችሁ። ግንባራም ለሆናችሁ ሴቶች ግንባር ያለባችሁ ግንባራችሁን በጣም ነው የሚሸፍነውና እንዲሁም በጣም ነው የሚያሳምራችሁ። ግንባራም የሆናችሁ ሴቶች ወይም ግንባር ላለባችሁ ሴቶች ይሄኛው አያያዝ በጣም ይመከራል፣ እንዲሁም በጣም ያሳምራችኋል። እስቲ ሞክሩትና ታዩታላችሁ። ይሄኛው ሰባተኛው ደግሞ በጣም ቀለል ያለ ነው። ለማንኛውም የጸጉር አይነት ይሆናል። እሱም ቅድም እንዳልኳችሁ ይሄኛው ግንባራችሁ ትንሽ ገባ ላለባችሁ ሴቶች በጣም የሚመረጥና በጣም የሚያሳምራችሁ የጸጉር ስታይል ነው። እሱንም ግንባራችሁ ትንሽ የሸሸ ከሆነ ይሄኛውን የጸጉር አያያዝ መጠቀም ትችላላችሁ። ሌሎቻችሁ ካማራችሁ ከወደዳችሁት መጠቀም እንደዚህ ማሳዝ ጸጉራችሁን ትችላላችሁ። ስምንተኛውና የመጨረሻው የጸጉር አያያዝ በጣም የወደድኩት የጸጉር አያያዝ ይሄኛው ነው። ይሄ ሞር ሉጫ ጸጉር ላለው ሰው ነው የሚመከረው። ሉጫ ጸጉር ሳይሆን መካከለኛ፣ በጣም ከርዳዳም በጣም ሉጫም ያልሆነ ጸጉር ያላችሁ ሰዎችም ይሄኛውን ጸጉር አያያዝ ማስያዝ ትችላላችሁ። ግን ከርዳዳ ጸጉር ላላችሁ ሴቶች የሚሆን አይደለም። ግን ይሄኛውን ነው እኔ በጣም የወደድኩት። እና ውድ ተመልካቾቼ ለዛሬ ያዘጋጀሁትን የጸጉር አያያዝ እዚህ ጋር አበቃለሁኝ። የትኛው እንደተመቻችሁ የቱን እንደወደዳችሁ ኮሜንት ላይ ጻፉልኝ። ለው ደግሞ እንዲሰራላችሁ የምትፈልጉት የጸጉር አያያዝ ካለ ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ